የአሁን ኃይል The Power of Now ምዕራፍ 3። ሰላም ውድ የቻናላችን ቤተሰቦች፣ ወደ ውስጣዊው የነጻነት ጉዞ በድጋሚ እንኳን በደህና መጣችሁ። ባለፈው ክፍል ሕይወታችንን በድብቅ ስለሚዘውረው የህመም አካል እና ኢጎ አይተናል። የእነዚህ ሁሉ ችግሮች ምንጭ ደግሞ አንድ ነገር እንደሆነ ጠቁመን ነበር። እርሱም ጊዜ ነው። ብዙዎቻችን የምንኖረው በጊዜ ውስጥ ነው፣ ወይ በትላንትና ቁጭት ወይንም በነገ ስጋት። ዛሬ ኤካርት ቶሌ ወደዚህ የችግራችን ምንጭ በጥልቀት ይወስደናል። ብዙዎቻችን የምንኖረው በጊዜ ውስጥ ነው፣ ወይ በትላንትና ቁጭት ወይንም በነገ ስጋት። ዛሬ ኤካርት ቶሌ ወደዚህ የችግራችን ምንጭ በጥልቀት ይወስደናል። እንዴት ነው ከጊዜ እስር ቤት አምልጠን ወደ አሁን ዘላለማዊ ሰላም የምንገባው? የሕይወትን ጣዕም የሚያሳጣንን ይህንን የሐሳብ ግርዶሽ እንዴት እንገፋዋለን? አብራችሁን ወደ ጥልቁ ተጓዙ። የጊዜ ቅዠት The Illusion of Time። እስቲ አንድ ጥያቄ ልጠይቃችሁ። ሕይወትን ለመኖር ጊዜ ያስፈልጋል እንዴ? ምን ማለትህ ነው? ሥራ ለመግባት ቀጠሮ ለመድረስ ጊዜ እኮ ያስፈልጋል ልትሉኝ ትችላላችሁ። ልክ ናችሁ። ኤካርት ቶሌ ይህንን የሰዓት ጊዜ ክሎክ ታይም ይለዋል። ይህ ለዚህ ዓለም ኑሮ አስፈላጊው ነው። ነገር ግን ሌላ የከፋ ጊዜ አለ። ስነ ልቦናዊ ጊዜ ሳይኮሎጂካል ታይም። ይህ ማለት ያለፈን ታሪክ ተሸክሞ መዞርና ስለ ወደፊቱ መጨነቅ ማለት ነው። ችግሩ ይህ ነው። አእምሮአችሁ አሁን ያለውን ቅጽበት እንደ ጠላት ነው የሚያየው። እንደ መሸጋገሪያ ድልድይ ይጠቀምበታል ወይንም ደግሞ ይቃወመዋል። እውነታው ግን ይሄውላችሁ፣ ጊዜ የአእምሮ ቅዠት ነው። እስቲ ቆም ብላችሁ አስቡ። ያለፈው ታሪካችሁ የተከናወነው መቼ ነበር? በወቅቱ አሁን ላይ ነበር። የምትጓጉለት ነገስ የሚመጣው መቼ ነው? ሲመጣ አሁን ሆኖ ነው። ሕይወት ምንጊዜም የምትከናወነው በአሁን ብቻ ነው። ከዚህ ቅጽበት ውጪ ሕይወት የለችም። ኖራችሁም አታውቁም፣ ወደፊትም አትኖሩም። ታዲያ ይህንን መረዳት ከትልቅ እስር ቤት እንደ ማምለጥ ይቆጠራል። ደስታ ወይንስ እርካታ? ጆይ ቨርሰስ ፕሊዠር። ብዙ ሰዎች ወደ አሁን መምጣት ያስፈራቸዋል። ወደ አሁን ከመጣው የነገ ህልሜን ግቤን ረሳዋለሁ ብለው ያስባሉ። ነገር ግን ልዩነቱ ይህ ነው። ኢጎ የሚፈልገው እርካታን፣ ፕሌዠርን ነው። እርካታ ከውጭ የሚመጣ ነገር ነው። አዲስ ሥራ ስታገኙ፣ አዲስ ፍቅረኛ ስትይዙ ደስ ይላችኋል። ነገር ግን ነገሩ ሲጠፋ ደስታውም አብሮ ይጠፋልና ወደ ህመም ይቀየራል። ደስታ ግን የሚመነጨው ከውስጥ ነው፣ ከህላዌ ቢንግ። ወደ አሁን ጥልቀት ስትገቡ ምንም ነገር ሳያስፈልጋችሁ ያለምንም ምክንያት ውስጣችሁ በሰላምና በሕያውነት ይሞላል። ይህ እውነተኛ ደስታ ነው። አሁን ላይ ስትሆኑ የምትሰሩትን ሥራ በጥራት ትሰራላችሁ። የምትወዱትን ሰው በትኩረት ታዳምጣላችሁ። የሕይወት ጣዕሙ የሚመለሰው ያኔ ነው። የምትኖሩት ለውጤት ሳይሆን ለሂደቱ ይሆናል። 3. ችግር የለም፣ ያለው ሁኔታ ብቻ ነው። እሺ፣ አሁን ላይ ያለው ነገር መጥፎ ቢሆንስ? ብንታመም፣ ገንዘብ ብናጣ፣ ብንጣላ፣ እንዴት አድርገን ነው አሁንን የምንቀበለው የሚል ጥያቄ ይነሳል። ኤካርት ቶሌ አስደናቂ መልስ አለው። ሁኔታውን ተቀበሉት፣ ነገር ግን በሁኔታው ላይ አእምሮ የሚጨምረውን ነገር ጣሉት። ለምሳሌ ገንዘብ አጣችሁ እንበል። ገንዘብ የለኝም የሚለው እውነታ ነው። ይህ ሁኔታ ሲቹዌሽን ነው። ወይኔ ጉዴ ፈላ፣ ተዋረድኩ፣ ምን ልሆን ነው፣ ሕይወቴ ተበላሸ የሚለው ግን አእምሮ የሚጨምረው ተጨማሪ ታሪክ ነው። ስቃይ የሚመጣው ከሁኔታው ሳይሆን ከታሪኩ ነው። ወደ አሁን ጥልቀት መግባት ማለት በዚህ ቅጽበት ያለውን እውነታ ልክ እናንተ እንደመረጣችሁት አድርጋችሁ መቀበል ማለት ነው። እሺ፣ አሁን ያለው እውነታ ይህ ነው። አሁን ምን ማድረግ እችላለሁ ብሎ መጠየቅ ከሁኔታው ጋር መጣላት፣ ከእውነታው ጋር መፋለም እብደት ነው። ለምን ይሄ ሆነ ማለት እየዘነበ ለምን ዘነበ ብሎ ከመጣላት አይለይም።
ዝናቡ መዝነቡን አይተውም፣ እናንተ ግን ትበሰብሳላችሁ። መፍትሄው ተቀበሉት፣ ከዚያም አስፈላጊውን እርምጃ ውሰዱ። ወደ ህላዌ መግቢያ መንገዶች። ታዲያ እንዴት ነው ወደዚህ የአሁን ጥልቀት የምንገባው? መንገዱስ ምንድነው? ኤካርት ቀላል መንገዶችን ይጠቁመናል። አንደኛ፣ አተነፋፈስን ማስተዋል። አእምሯችሁ ሲበጠብጣችሁ ትኩረታችሁን ወደ አፍንጫችሁ መልሱ። አየር ሲገባና ሲወጣ አስተውሉ። ይህ ቀላሉ ወደ አሁን መመለሻ መልህቅ ነው። ሁለተኛ፣ ውስጣዊ አካልን መስማት ኢነር ቦዲ አዌርነስ። አይናችሁን ጨፍኑና እጃችሁ ወይንም እግራችሁ ውስጥ ያለውን ህይወት ለመስማት ሞክሩ። የደም ዝውውሩን፣ ሙቀቱን፣ ሕያውነቱን። ይህ ከሐሳብ ዓለም አውጥቶ ወደ ህላዌ ዓለም ያስገባችኋል። በዙሪያችሁ ያለውን ማስተዋል። አሁን ባላችሁበት ክፍል ውስጥ የብርሃን አወራረድ፣ የዕቃዎቹን አቀማመጥ፣ የሚሰማውን ድምፅ ያለምንም ፍርድ ዊዛውት ኤኒ ጀጅመንት አስተውሉት። ዝም ብላችሁ አሁን ላይ ኑሩ። ውድ አድማጮች፣ የህይወት ምስጢር ያለው ጊዜን በማሳደድ ውስጥ አይደለም። የህይወት ምስጢር ያለው በዚህች ቅጽበት ነው። ነገ የሚባል ቀን የለም፣ ትላንትም የለም። ያላችሁ ውድ ሀብት አሁን ብቻ ነው። በቀጣዩ ክፍል ምዕራፍ 4 አእምሯችን ከዚህ አሁን ለማምለጥ የሚጠቀምባቸውን ስልቶችና እንዴት እንደምንለያቸው እንመለከታለን። እስከዚያው ጊዜን አቁሙ፣ አሁንን ኑሩ። ሰላም ለእናንተ ይሁን።